አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች እንደምን አላችሁ? እንግዲህ ጠፍቻለሁኝ። ያው የረመዳን ስራ ቢዚ አድርጎን ነው። አልሐምዱሊላህ እንግዲህ ረመዳንን ጾሞ ከሚጠቀሙት ያድርገን እያልኩ ዛሬ ደግሞ ሳንዱች አሰራር ይዤላችሁ መጥቻለሁኝ። ቪዲዮውን ስትጀምሩ ላይክ አድርጉልኝ በቀናነት እያልኩ አሁን ወደ አሰራሩ እንሄዳለን። እዚህ ጋር ሰደር ድጃጅ በእንደዚህ መልኩ እንደዚህ ቆራርጬዋለሁ። እናንተ በፈለጋችሁት መቆራረጥ ትችላላችሁ። በመቀጠል እዚህ ጋር እርጎ ጨምራለሁኝ። ዘይት ጨመርኩኝ። ዘይት ኖርማል ዘይት ነው የጨመርኩት። ዘይቱን አይደለም። እዚህ ጋር ያላችሁን ባህራት ተጠቀሙ። ፓፕሪካ፣ ጨው፣ ፍልፍል አስዋድ፣ ባህራት ሙሸከል ምናምን የጨመርኩት። በመቀጠል ደግሞ እዚህ ጋር የተወቀጠ ነጭ ሽንኩርት ማለት ነው። የተፈጨም ካላችሁ ይቻላል። እዚህ ጋር አንድ ማንኪያ ማር ነው ያደረኩኝ። ያው ከቸብ ከምጠቀም ብዬ ነው። ከዛ ይሄ ሚክስ እናደርጋለን። ያው እኔ በእጄ ቀልቀል አደርጋታለሁኝ። እንደዚህ እንደምታዩት ያው ብዙ ጊዜ እኔ በእጄ ነው የምሰራው። ይመቸኛል በእጄ ፈጠንም ስለሚል ይሁን አላውቅም። በደንብ እንዲዋሃድ ያደርገዋል። ጊዜ ካገኛችሁ አስቀምጡት ሰርታችሁ ማለት ነው። እኔ ግን ቶሎ ወደ ነው የምሰራው። እዚህ ጋር መጥበሻ ጥጃለሁ። ዘይት አልተጠቀምኩኝም እና ያው የቅድም ያደረኩት ዘይት ስላለ ማለት ነው። እናንተ ዘይት መጠቀም ትችላላችሁ። እኛ ቤት ትንሽ ዘይት ስኳር ነው እንጂ የሚወዱት ዘይት መንሐበድህን ስለሚሉ ማለት ነው። ያው እንደዚህ ደበደረቁ ጠበስ እንደ ሾርማ ማለት ነው አደረኩትኝ። ውሃው እንዳያችሁት መጥቷል። አሁን ሶሴን እሰራለሁ። እዚህ ጋር ሮብ ወይም እርጎ ነው ያደረኩትኝ። በመቀጠል ይሄ ሙኸለል ነው የሚባለው ኺያሩ ሙኸለሉን እሱን ጨመርኩ ቆራርጬ። ከዝበራ ከትፌ እንደዚህ ያደረኩበት። እናንተ እንግዲህ የሁሉ ቤት ይለያያል። ከዛ በመቀጠል ይሄንን ያደረኩት ሙኸለል። በመቀጠል ፓፕሪካ፣ ፍልፍል አስዋድ፣ ጨው አደረኩ ትንሽ። ከዛ ዘይቱን አሁን የጨመርኩት ቅድም ዘይት ነበረ። ከዛ ማይነዝ ጨመርኩኝ። እናንተ መጠኑ እንደፈለጋችሁ እንደ ቤታችሁ። ከዛ መስተርድ ነበር በአማርኛ ሰናፍጭ፣ እሱንም ጨመርኩኝ። ከዛ አሁን ይሄንን ሎሚ ጨምራለሁ ማለት ነው። ሎሚ ጨምቄ አንድ ሎሚ ጨመርኩበት። ያው ፈጠን ልል እችላለሁ። ያው ትንሽ ሰዓቱ ስለደረሰብኝ ነው። ከዛ ሚክስ አደርጋለሁ። ግን ሞክሩት። ይሄ ሶሱ በጣም አሪፍ ጣዕም ነው ያለው። ይሄ ሁሉ ነገር ሲቀላቀል ማለት ነው። ሽታው ራሱ በጣም አሪፍ ነው ማሻአላ። ከዛ ኹብዝ ተርተላ ነው እኔ የምጠቀመው። ተርተላ መሰለኝ ስሙ እና እሱን ነው የምጠቀመው። በኹብዝም ማድረግ ትችላላችሁ። አሰራሩን ከፈለጋችሁ የተርተላ ቪዲዮ አለላችሁ ገብታችሁ በቀናነት ይውት እያልኩኝ እዚህ ጋር ቪዲዮ እንዳይረዝም ነው። ድንች ጠብሻለሁ። ከዛ ከታች ድንች እደረድራለሁ። በመቀጠል ቅድም የሰራነውን ዶሮ እንደዚህ አስተካክዬ ካስቀመጥኩ በኋላ ጅብን ሙዛሬላ ነው የማደርገው። እናንተ ቺዝን ማድረግ ትችላላችሁ። የሚመቻችሁን ጅብን ማድረግ ትችላላችሁ። ከላይ እኔ ጅብን ሙዛሬላ ነው ያደረኩትኝ። ከዛ እንደዚህ ካስተካከልኩ በኋላ ጠፍ አረግና ተጠቀልለዋለሁ ማለት ነው። እንደዚህ በደንብ ፍትት እንዳይልብን ማለት ነው። ይሄን እንደዚህ ከጠቀለልኩኝ በኋላ እንደዚህ እያደረኩኝ እኔ ቶስተር ላይ አደርገዋለሁ። ቶስተር ላይ እንደዛ ጠበስ ማድረግ ትችላላችሁ። አለበለዚያ በመጥበሻ አሁን ይሄን ግማሹን በቶስተር ግማሹን እንዲፈጥልልኝ ሰዓት ስለሄደብኝ በግማሹን ይሄ አሁን በመጥበሻ ነው፣ በቶስተርም አድርገዋለሁ። ከዛ መቆራረጥ ትችላላችሁ። እንደዚህ እንደኔ ሙሉንም ማቅረብ ትችላላችሁ። ደስ እንዳላችሁ እንደ ቤታችሁ ማለት እንደ ሰዎቻችሁ ብዛት። ይሄው በአጠቃላይ ከጎን የተሰራው ሁላ ይሄ ሁሉ የፍጡር ስራ ነው። ባይ ወሰላሙ አለይኩም ወራህመቱላህ